ሰላም ጤና ይስጥልኝ ውድ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህ የተለያዩ የስፖርት መረጃዎችንና የጨዋታ ትንተናዎችን የምታገኙበት የዱቼ ቬሌ ስፖርት ቻናላችን ነው። በዚሁ አጋጣሚ ለቻናላችን አዲስ ከሆኑም ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ እንላለን። ይህንን ስንልም በአክብሮት ነው። የአደይ አበባ ስታዲየም ጉዳይና አስቀድም ለመጠናቀቅ ብዙ አመታቶች የፈጀበትና አሁንም ያልተጠናቀቀው አደይ አበባ ስታዲየም አሁን ላይ ስለ ስታዲየሙ አዲስ ነገር የተሰማ ሲሆን የአደይ አበባ ስታዲየምን ምዕራፍ 2 እና 3 የማጠቃለያ ግንባታ በ18.6 ቢሊዮን ብር እንዲከናወን የሚያስችል ውል እንደተፈጸመ ለማወቅ ተችሏል። የባህልና ስፖርት ሚኒስትር ሸዊት ሻንካ እንደገለጹት ከሆነ ከለውጡ ወዲህ የተገነቡና የታደሱ 10494 መካከለኛና አነስተኛ የስፖርት ማዘውተሪያ ስፍራዎች በየትምህርት ቤቶቹና በየመንደሩ አሉ። አሁን ደግሞ የብሔራዊ ስታዲየም ምዕራፍ 2 እና 3 የማጠቃለያ ግንባታ በ18.6 ቢሊዮን ብር በ18 ወራት አጠናቀው ለማስረከብ በወጣው ዓለም አቀፍ ጨረታ አሸናፊ ከሆነው ከቻይናው ኮሚኒኬሽንስ ኮንስትራክሽን ካምፓኒ ጋር ውል ተፈራርመናል ብለዋል። የኤምኤች አማካሪ ዶክተር መሰለ ኃይሌ በበኩላቸው የምዕራፍ 2 እና 3 ስምምነት የፊፋን ደረጃ የጠበቁ የጣራ የቴክኖሎጂና የማስዋብ ውሎችን ማካተቱንም አብራርተዋል። በዚህ መሰረት በትንሹ 1200 መጸዳጃ ቤቶች፣ 800 የእጅ መታጠቢያዎች፣ ሙሉ የሜዳ ስራ፣ የጣራና የቴክኖሎጂ ስራዎችን ያካትተዋል ነው ያሉት። ስራው በ18 ወራት ሲጠናቀቅም ስታዲየሙ አህጉራዊና ዓለም አቀፋዊ ውድድሮችን ማስተናገድ እንደሚችል ማረጋገጣቸውን የባህልና ስፖርት ሚኒስቴር መረጃ ያመለክታል። ይህንን የስታዲየም ግንባታ ስምምነት በደስታና በፍላጎት ተቀብለናል። በተቀመጠው ስምምነት መሰረት በጥራትና በፍጥነት በተቀመጠለት ጊዜ ሰርተን እናስረክባለን ያሉት ደግሞ የቻይናው ኮሚኒኬሽንስ ኮንስትራክሽን ካምፓኒ ማናጀር ሲን መሆናቸው የባህልና ስፖርት ሚኒስቴር መረጃ ያመለክታል። ወደ ሌላ ጉዳይ እንለፍና የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ መቻል፣ ሲዳማ ቡና፣ ሐዋሳ ከተማ፣ መቀለ ሰባ እንደርታና ተጫዋቹ እስራኤል እሸቱ ያቀረቡትን የይግባኝ አቤቱታ ተመልክቶ ውሳኔውን ያስተላለፈ ሲሆን የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ቀድመን የጠቀስናቸው ያስገቡትን የይግባኝ አቤቱታቸው ውድቅ እንዲሆንና ኮሚቴው ሰጥቶ የነበረው እግድ እንዲነሳ ውሳኔ አስተላልፏል። በሌላ በኩል ተጫዋች የሆኑት ምንይሉ ወንድሙ፣ ዳዊት ማሞ፣ ደሳለኝ ከተማው፣ ነስረዲን ኃይሉ፣ በረከት ደስታ፣ አማኑኤል ዮሐንስ፣ ፍሪምፖንግ ሜንሱ፣ ያሬድ ባየ፣ ሀብታሙ ታደሰ፣ ደስታ ደሙ፣ ሳሙኤል ሳሊሱ፣ መስፍን ታፈሰ፣ ፍራውል መንግስቱ፣ የአብስራ ተስፌ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የክፍያ አስተዳደር መመሪያን ተላልፏል በማለት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የፋይናንስ ቁጥጥር ኮሚቴ የወሰነብን ውሳኔ ፍትሐዊና ሕግን የተከተለ አይደለም በማለት የይግባኝ አቤቱታ አስገብተው የነበረ ቢሆንም የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ጉዳዩን ለመመልከት ተሻሽሎ በወጣው የዲሲፕሊን መመሪያ አንቀጽ 98 መሰረት ሲያጣራ የቀረበው የአቤቱታ የይግባኝ ጊዜውን ያልጠበቀ በመሆኑ ውድቅ አድርጎ ተገኝቷል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከላይ በተዘረዘሩ ጨዋቾች ላይ የወሰነው ውሳኔ ጸንቶ ይግባኝ ባይ ለይግባኝ ያስያዘው ገንዘብ ለፌዴሬሽኑ ገቢ መሆኑንም አያይዞ ገልጿል። ወደ ውጭ መረጃዎቻችን እናምራ። የሰሜን ለንደኑ ክለብ አርሰናል በነገው ዕለት ወደ ፕሪሚየር ሊግ ጨዋታ እንደሚመለሱ የሚታወቅ ሲሆን ከነገ ጨዋታው አስቀድመው የመድፈኞቹ አሰልጣኝ ሚካኤል አርቴታ ዛሬ በነበራቸው ፕሬስ ኮንፈረንስ ወይም ጋዜጣዊ መግለጫ ላይ ከሰጧቸው አስተያየቶች መካከል ስለ አዲሱ ስፖርቲንግ ዳይሬክተራቸው አንድሪያ ቤርታ በሰጡት አስተያየት የመጀመሪያ ቃላቶቹ የነበሩት ማሸነፍ
ማሻሻል እንዲሁም ሌሎች ጠንክረው እንዲሰሩ የሚያደርግ ነበር። በብዙ መልኩ የሚያግዘን ይሆናል። ለማሸነፍ ያለው ፍላጎት በጣም የሚጋባ ነው ሲል አርቴታ ተደምጧል። አርቴታ ከሰሞኑ የምስራች ስለሆነላቸው ዜና ስለ ቡካዮ ሳካ መመለስ በሰጡት አስተያየት ደግሞ ለነገው ጨዋታ መጀመር ይችላል፣ ነገ የምንመለከተው ይሆናል፣ መጠንቀቅ ያለበት ነገሮች በሙሉ አጠናቋል። አሁን እሱም በትክክለኛው ሰዓት ሜዳ ላይ ስለማስቀመጥ ነው እየገፋ ነው፣ በጣም የሚፈልገዋል ሲል ሚኬል አርቴታ ተደምጧል። ሳካ ምናልባትም ነገ ከ3 ወራቶች በኋላ ሜዳ ላይ ልንመለከተው እንችል ይሆናል። አርቴታ ስለ ሪካርዶ ካላፊዮሪ ጉዳት ደግሞ ካላፊዮሪ በሚያሳዝን ሁኔታ በብሔራዊ ቡድን እያለ ጉዳት አስተናግዷል። ያሳዝናል፣ ግን እንደ እድል ሆኖ ጉዳቱ ያን ያህል የከፋ አይደለም፣ የሳምንታቶች ጉዳይ እንደሆነ ተስፋ እናድርጋለን ሲል ነው ሚኬል አርቴታ የተደመጠው። አርሰናሎች ነገ ምሽት 3:45 ላይ በለንደን ደርቢ ፉላምን በሜዳቸው ኤምሬትስ ስታዲየም የሚያስተናግዱ ይሆናል። ከኤምሬትስ ቤት ሳንወጣ ግን አርሰናሎች ወደ ሆንግ ኮንግ እንደሚያመሩ ታውቋል። መድፈኞቹ በክረምቱ ላላቸው ፕሪሲዝን ወይም የቅድመ ውድድር ዝግጅት ወደ ቻይና ሆንግ ኮንግ የሚያቀኑ ሲሆን አቅንተው የሰሜን ለንደኑን ተቀናቃኛቸውን ቶትናም ሆትስፐርን በካይታክ ስታዲየም በጁላይ 31 የሚገጥሙ ይሆናል። ይህ ጨዋታ በሆንግ ኮንግ የሚደረግ መሆኑንም ተከትሎ ከዩኬ ውጭ የሚደረግ የመጀመሪያው የሰሜን ለንደን ደርቢ ይሆናል። የወልቭሱ ኮከብ ተጫዋች ማታየስ ኩኒያ ለተለያዩ የፕሪሚየር ሊግ ክለቦች አላርሙን አብርቷል። ብራዚላዊ ተጫዋች ከጋርዲያን ጋር በነበረው ቆይታ በግልጽ እንዳስቀመጠውም ቀጣዩን እርምጃ መራመድ እንዳለብኝ ግልጽ አድርጌያለሁ፣ ለዋንጫዎች መፋለም እፈልጋለሁ ሲል ኩኒያ ወልቭስ መልቀቅ እንደሚፈልግ ገልጿል። ማቲያስ ኩኒያ በቅርቡ ግን በተክሎቹ ቤት በፌብሩዋሪ ወር ላይ እስከ 2029 ድረስ የሚያቆየውን አዲሱን ማደሱ የሚዘነጋር ለማሁን ግን ሌላ ፈተና እፈልጋለሁ ብሏል። 25 ዓመት ተጫዋች ተያይዞ ሲገልጽም ክለቡን በጥር ወር ላይ ለመልቀቅ ብዙ ጥያቄዎች ቀርበውልኝ ነበር፣ ነገር ግን ያንን አድርጌው ቢሆን ኖሮ ጥሩ አይሰማኝም ነበር። ክለቡም በውድድር ዓመቱ አጋማሽ ላይ በከባድ ሁኔታ ላይ በወራሽ ቀጠናው ላይ ሆኖ መልቀቅ አልችልም ነበር። አሁን ግን በሊጉ በመቆየት ግባችንን ለማሳካት ተቃርበናል በማለት በክረምቱ ከወልቭስ መልቀቅ እንደሚፈልግ ማታየስ ኩኒያ ተደምጧል። ይህ ንግግሩ አሁን ለማንቸስተር ዩናይትድ፣ አርሰናል፣ ቶትናም ሆትስፐር፣ ቼልሲ፣ ኖቲንጋም ፎረስት በተጫዋቾቹ ላይ ፍላጎት ያላቸው በመሆኑ ይህ ንግግሩ ለነዚህ ክለቦች ምናልባትም ማነቃቂያ ደወል ሊሆናቸው ይችላል። ማንቸስተር ዩናይትዶች በነገው ዕለት በፕሪሚየር ሊጉ ኖቲንጋም ፎረስትን በመግጠም የሚመለሱ ሲሆን ከዚህ ጨዋታ ጋር ተያይዞ የቀይ ሰይጣኖች አሰልጣኝ የሆኑት ሩበን አሞሪም ጨዋታውን አስመልክቶ ከተጫዋቾች ጉዳት ጋር በተያዘ በሰጡት አስተያየት ስለ ሃሪ ማጓየርና ሌኒ ዮሮ በሰጡት አስተያየት ማጓየርና ሌኒ ዮሮ ዝግጁ መሆናቸውን ገልጿል። በሌላ በኩል ሎክሾ እስካሁን ዝግጁ አለመሆኑን አይደን ሄቨን እያገገመ እንደሆነና ጉዳቱ የከፋ እንዳልሆነ የገለጹ ሲሆን ኮቢ ሜኖ ለመመለስ እንደተቃረበ ነገር ግን ለና ጨዋታ ዝግጁ አለመሆኑ ሲገልጹ ሜሰን ማውንት ደግሞ የተሻለ እየተሰማው እንደሆነና ቀድሞውንም ከሌስተር ሲቲ ጋር በነበረው ጨዋታ በተቀያሪ ወንበር ላይ እንደነበር የገለጹ ሲሆን ጆን ኢቫንስ ደግሞ እያገገመ መሆኑን አሳውቀዋል። ባየር ሙኒኮች በውድድር ዓመቱ መጨረሻ ላይ ከተጫዋቻቸው ከቶማስ ሙለር ጋር ይለያያሉ ተብሎ እንደሚጠበቅ እውቁ ጋዜጠኛ ፋብሪዚዮ ሮማኖ በዘገባው ላይ አስሯል። ሙለር በባቫሪያኖቹ ቤት መቆየት ቢፈልግም አሁን ላይ ከቡንደስሊጋው ክለብ ያለው ነገር የሚጠቁመው ግን ለተጫዋቹ አዲስ ውል ላለማቅረብ እንደተወሰነ እንደሆነ የጀርመኑ ጋዜጣ ስፖርት ቢልድ ያስነብቧል። ቶማስ ሙለር እንደሚታወቀው ሙያውን በሙሉ በሙኒክ ቤት ብቻ ያሳለፈ ተጫዋች መሆኑ ይታወቃል። አሁን ግን በአሊያንዝ አሬና ያለው ውል በውድድር ዓመቱ መጨረሻ ላይ የሚጠናቀቅ ነው የሚሆነው። እንደተባለው ከሆነ የጀርመኑ ግዙፍ ክለብ ለሙለር አዲስ የ2 ዓመት ውል አቅርበውለት የ35 ዓመቱ ተጫዋች ግን ሳይስማማ መቅረቱ ነው የተገለጸ የሚገኘው። በዚህ ሙለር ከጥቂት ወራቶች በኋላ ማለትም በውድድር ዓመቱ መጨረሻ ላይ ከባየር ሙኒክ ይለቃል ተብሎ ይጠበቃል። ሙለር በባየር ሙኒክ ቤት ግን 32 ዋንጫዎችን የተጎናጸፈ ተጫዋች ነው። ከዚህ ቀደም 12 የጀርመን ቡንደስሊጋ ዋንጫና 2 የቻምፒየንስ ሊግ ዋንጫንም ያሳካት ተጫዋች አድርጓል። ሙለር ለባቫሪያኖቹ የመጀመሪያ ጨዋታውን በ2008 ያደረገ ሲሆን ከዛ ጊዜ ጀምሮ ደምቆ የተገኘ ተጫዋች ነው። በአጠቃላይ ለክለቡ ወደ 750 ጨዋታዎችን ያህል መከወን የቻለ ተጫዋች አድርጓል። ጨዋታውን በሜጀር ሊግ ሶከር መፈለጉንም ተከትሎ ምናልባትም ቀጣይ መዳረሻው ኤምኤልኤስ ሊሆንም ይችላል። ሊቨርፑሎች ከነገ በስቲያ በዕለተ ረቡዕ በመርሲሳይድ ደርቢ ኤቨርተንን የሚገጡበት መርሃ ግብር ያላቸው ሲሆን ከኤቨርተን ጨዋታ ጋር በተያዘ ትሬንት አሌክሳንደር አርኖልድ
በጉዳት ምክንያት ከረቡ ጨዋታ ውጪ ሲሆን ራያን ግራቨንበርክ እና ግብ ጠባቂው አሊሰን ግን ወደ ልምምድ ሊመለሱ ችሏል። ሊቨርፑል ከኤቨርተን ከነገ በስቲያ በዕለተ ረቡዕ ከምሽቱ 4 ሰዓት ላይ በአንፊልድ የሚደረግ መርሃ ግብር ነው። ሁለቱ ቡድኖች በመጀመሪያ ዙር ሲገናኙ ባለቀ ሰዓትና ከጨዋታው መጠናቀቅ በኋላ የተለያዩ ክስተቶች መታየታቸው የሚዘነጋ አይደለም። የመጨረሻ ላድርግና አድማጮች በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ጨዋታዎች መደረጋቸውን ሲቀጥሉ ዛሬ በተደረጉ የኤንቢኤ የተመረጡ ጨዋታዎች ሚኒሶታ ቲምበርወልቭስ ዲትሮይት ፒስተንስን 123 ለ104 በሆነ ውጤት ማሸነፍ ችሏል። በጨዋታው የቲምበርወልቭስ ኮከብ ጨዋች አንቶኒ ኤድዋርድስ 25 ነጥቦችን አስቆጥሮ 6 ሪባውንዶችን አድርጎ 4 አሲስቶችን ያስመዘገበ ሲሆን 2 ብሎኮችን አድርጎ 4 ጊዜም ደግሞ 3 ነጥቦችን አስገኝቶ ነው የነበረው። ቲምበርወልቭሶች ከዛሬ ድላቸው በኋላ ግን በዌስተርን ኮንፈረንስ ወደ 7ኛ ደረጃ መጥተው ተገኝተዋል። ሳን አንቶኒዮ ስፐርስ በኮርታቸው በጎልደን ስቴት ዋሪየርሶች 148 ለ106 በሆነ ሰፊ ውጤት ተረድተዋል። የጨዋታውን ከፍተኛ ነጥብ የዋሪየርሱ ብራንደን ፖድዝምስኪ ያስቆጠረ ሲሆን 27 ነጥቦችን ማስቆጠር ችሏል። 6 ሪባውንዶችንና 5 አሲስቶችንም ግን ያረጋገጠ ጨዋች ነው የነበረው። እንዲሁም 7 ጊዜ 3 ነጥቦችን አስገኝቶ የሙያውን ከፍተኛ በዚህ ረገድ ማስገኘት ችሏል። ዋሪየርሶች ግን በዌስተርን ኮንፈረንስ ወደ 6ኛ ደረጃ መጥተው ተገኝተዋል። ኒውዮርክ ኒክስ ትሬል ብሌዘርስን 110 ለ93 በሆነ ውጤት በመርታት ካለፉት 5 ጨዋታዎች 4ኛ ድላቸውን ሲያሳኩ ሆስተን ሮኬትሶች ደግሞ ከኮርታቸው ውጪ አቅንተው ፎኒክስ ሰንስን 148 ለ109 በማሸነፍ በዌስተርን ኮንፈረንስ 2ኛ ደረጃ ላይ የሚገኙት ሮኬትሶች ካለፉት 13 ጨዋታዎች 12ኛ ድላቸውን ተጎናጽፈዋል።